السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين الرحمن الرحيم مالك يوم الدين، وأصلي وأسلم على أشرف المرسلين وعلى آله وصحبه أجمعين. أما بعد، إخوة الإيمان، ويقول المصطفى عليه الصلاة والسلام: من اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسون فيما بينهم إلا نزلت عليهم السكينة وغشتهم الرحمة وحفتهم الملائكة وذكرهم الله في من عنده، أو كما قال رسول الله صلى الله عليه وسلم. إخوة الإيمان، የዛሬዋ ቀን በጣም በሕይወታችን ውስጥ ትልቅ ደስታ የሚከትበት ቀን ነው፣ ለእኛም ለእናንተም። ለዚህም ዋናው ምክንያት የሚሆነው የዳለቲ ከተማ ሁኔታ ነው። የዳለቲ ከተማ በቅርብ እናውቃታለን፣ ታሪኳንም ሰምተናል። ጣሂር የሆነች ከተማ ናት። ፋሕሻ ያልገባባት፣ ብዙ መሻይኾች የነበሩባት፣ የኡስታዞቻችን ሼኽ ይቀመጡበት የነበሩትና ሼኽ የነበሩበትና ትላልቅ ዑለማዎች ትላልቅ አውሊያዎች የወጡባት ከተማ መሆኗ በቅርቡ በመሆን በውስጥም በመገኘት የምናውቃትና እስካሁን ድረስ ምንም አይነት ፋሕሻ ሳይገባ ሀገሪቷ ላይ በሰላም በኢማን እንደውም የኢማን ከተማ ናት ለማለት የሚያስችል ደረጃ ላይ ያለች ከተማ ውስጥ በዛሬው ቀን የነዛ የአያቶቻችሁ የአባቶቻችሁ የኢኽላስ ውጤት የንጹህ ለዲነል ኢስላም ያደረጉት አገልግሎት በአላህ ዘንድ ተቀባይነት አግኝቶ ልጆቻችሁ ዛሬ ይኸው የሚያፍዙበት ሰዓት ስለደረሰውላችንም እንኳን ደስ አላችሁ እንላችኋለን። ለነዚህም አላህ ሱብሓነሁ ወተዓላ ለነሱም የጀነት አላህ ያድርግላቸው። ከዚህ የምንረዳው ምንድነው? በኢኽላስ የተሰራ ነገር የማይቋረጥ መሆኑ ነው። ለአላህ ብሎ የሚሰራ ነገር አይቋረጥም። ለሰው ተብሎ የሚሰራ ነገር ግን ይቋረጣል። ይዩልኝ፣ ስሙልኝ ወይም ለእውቀት ለመታወቅ ብሎ የሚሰራ ነገር ሁልጊዜ አንድ ጊዜ ይገናል፣ ወዲያውኑ ይጠፋል። ለአላህ ብሎ የሚሰራ ነገር ግን እስከ መጨረሻው ይቀጥላል። ይሄ ውጤት ነው። ባረከላሁ ፊኩም። አሁን በጣም የሚገርመው እነዚህ ልጆችም ሆኑ ሌሎችም ቅድም የቀራነው ሐዲስ ላይ ሐዲስ በጣም የሚገርም ሐዲስ ነው። ረሱል ዓለይሂ ሰላም እንዴት እንደወሰፉት ራሱ ልብ ብለን ብናስበው ይገርማል። መጅተማ ቀውሙን ፊ በይት ሚን ቢዩቲላህ፣ በአላህ ቤት በሆነው በአንዱ ላይ የትሉነ ኪታብ አላህ፣ የአላህ ቁርአን እየቀሩ ወየተዳረሱነ ፊማ በይነሁም፣ እርስ በርሳቸው የሚወያዩበት ከሆነ አያደርጉትም እንጂ ቢኖር ሽልማቶች ይሆናል። ኢላ ነዘለት ዐለይሂም ሰኪና፣ አንድ ጊዜ በመቀመጥህ ሰኪና ይወርዳል። ዛሬ ነገ ተነገ ወዲያም 3 ዓመት 4 ዓመት 5 ዓመት 10 ዓመት በሚሄድበት ሰዓት ሐዲሱ እየሰራ ነው ያለው፣ ሰኪና እየወረደ ነው ያለው፣ ረሕማ እየወረደ ነው ያለው። የሚገርመው የመጨረሻው ነጥብ ነው። በየቀኑ አላህ ሱብሓነሁ ወተዓላ ስማቸውን ይጠራል። አሁን እነዚህ ልጆች 3 ዓመት እዚህ በሚቀሩበት ሰዓት በየቀኑ አላህ ስማቸውን ይጠራል። እያንዳንዳችን በየቀኑ በዚህ አይነት ቦታ ላይ ብንገኝ አላህ ሱብሓነሁ ወተዓላ የእያንዳንዳችን ስም ይጠራል። ያን ስም ብንሰማ ኖሮ ደግሞ ቤት ማንመሰርትም፣ ትዳር ማንይዝም፣ በደስታ ብቻ ሸውቀን ወደ አላህ ለመጓዝ ነው ነበር። ግን አላህ ገይብ አደረገው። ወላኪን ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ፣ ልቦለድ የማይናገሩት ነቢያችን ዓለይሂ ሰላቱ ወሰላም
ኢላ ነዘለት ዐለይሂም ሰኪና ሰኪና ወርድላቸዋል። ሰኪና ማለት ሁወ ለዚ አንዘለ ሰኪና ፊ ቁሉብ ልሙእሚኒን ሊየዝዳዱ ኢማንን መዐ ኢማኒሂም። የሚገርመው ሰኪና የሚለው ቃል ቁርአን ላይ 6 ጊዜ ነው የመጣው። 3 ብቻ ሱረት ፋቲር ላይ ነው ያለው። ኢማን ጨምር አንዱ ብቻ ትርጉም ይቀየራል። 5ቱ አንድ ነው። ሊየዝዳዱ ኢማንን መዐ ኢማኒሂም በነበረባቸው ኢማን ላይ ኢማን ይጨምርላቸዋል ይላል አላህ። ቁርአን በመቅራት ብቻ አላህ ቁርአን የምንወድ አላህ ያርገን። በየጊዜው የምንቀራው አላህ ያርገን። ለዚህ ይህንን ደረጃ ያገኙ ሰው እነዚህ ልጆች ይሄ ያገኙትን ደረጃ ይሄ የተገኘውን ነገር ከዚህ ከተመረቁ በኋላ በተቻለ መጠን ሀያታቸው እስካለ ድረስ መጠበቅ አለባቸው። መንገድ ላይ ኢቤት ላይ አይናቸውን ጆሮአቸውን ሐፊዝ ናቸው ተብሏል፣ ተመርቋል ተብሏል። በየስከ መጨረሻ ድረስ የሚጠብቁ ከሆነ ሚነል አውሊያ ሆነው ሌላ ታሪክ ዳለች ላይ ይሰራል፣ ሌላም ኑር ይሰራጫል እንዳለ እንደዚህ አይነት ሰዎች እንደዚህ አይነት ልጆች እንደሆኑ አላህን እንለምናለን ኢንሻአላህ። ይሄ መጀመሪያው ነጥቤ ነው። ሁለተኛው ነጥብ ሁላችሁም ልብ ብላችሁ አዳምጡት። መቼም ይሄም መስጊድ ያቋቋሙት ሰዎች ለዚህ መስጊድ ወጪ ያወጡ ሰዎች ግለሰቦች ናቸው። አላህ ደረጃቸውን ይጨምር፣ በየጊዜው የሚያድጉ አላህ ያርገው። ወላኪን ይሄ ነገር ለወደፊቱ ለ100 ዓመት ለ500 ዓመት ለ1000 ዓመት እንዴት ይቀጥላል ብለን በምናስብበት ሰዓት አንድ የማይቋረጥ ገቢ መቋቋም አለበት። የማይቋረጥ ገቢ ያ ወቅፍ ይባላል። ወቅፍ ይባላል። ይሄ ወቅፍን የተቋቋመ እንደሆነ ገቢ ካለው ለዚህ መስጊድ ለዳሌቲ መስጊድ ለሀገሪቷ ሊበቃ የሚችል አንድ መሰረታዊ ፕሮጀክት ተዘጋጅቶ በሚሊዮን የሚያስመጣ ገቢ ቢቋቋም ሰው ሁሉ ወደ የሚኖር አይደለም። ወደ አኺራ በሚሄድበት ሰዓት ያ ይቀጥላል። ያ በሚቀጥልበት ሰዓት ታፊዙ ይቀጥላል፣ ቁርአኑ ይቀጥላል፣ ምን ይቀጥላል። ይሄ ነው ትልቁ ነገር። መሰለን አዝሃር ዩኒቨርሲቲ ከተቋቋመ 1200 ዓመት ሆኖታል። በ200 ሂጅሪያ ላይ ነው የተቋቋመው። አሁን 1400 ላይ ነው ያለነው። ይህ 1200 ዓመት ዓለም ላይ ምንም ዲን ኢስላም ዑለማ በብዛት ዩኒቨርሲቲ ባልነበረበት ሰዓት ለዓለም ብዙ ዒልም ሊያሰራጭ የቻለው ወቅፍ በማቋቋሙ ነው። ወቅፍ የሚባል ነገር በመቋቋሙ ነው። እና ወቅፍ በሸሪዓ ውስጥ ያለ ነገር ስለሆነ ወቅፍ ቢቋቋም በጣም ትልቅ ደረጃ ይደርሳል። የሚገርማችሁ ደቡብ አፍሪካ የሚባል ሀገር አለ። አንድ ባለሀብት ፋብሪካ አለው። አንድ ፋብሪካ ለብቻ አቋቋመ። ለብቻ አቋቋመው። ይህ ፋብሪካ የሚመጣው ውጤት ምርቱ ጠቅላላ ወደ እሱ አያገባው። አፍሪካ ውስጥ 500 ታህፊዘል ቁርአን ያስተዳድርበታል በአንድ ፋብሪካ። ሰውየውም አልተጎዳም፣ ካፒታሉም አልተጎዳም። ተቋቁሟል። እዛ ያኛው ያመርታል። በቃ እሱ አንድ ካፒታል ሰጥቶታል። ያ ይሆናል 500 አፍሪካ ውስጥ ያሉ ታፊዞችን ወጪ እያደረገ በየዓመቱ ይሄዳል። ይቀጥላል። ፋብሪካው እየሰራ ነው ያለው። የዚህ አይነት ወቅፍ ዳለቲ ላይ ቢቋቋም እንስማማለን ኢንሻአላህ። ለመሰላችሁ ወላሂ ዳለቲን ታሪኳን በደንብ ነው የማውቃት። ትላልቅ መሻይኾች የነበሩበት ነው። ምን አውሊያዎች ነው። የኡስታዚ ኡስታዝም ነበር። የኡስታዚ ኡስታዝም የነበሩበት ከተማ ነው። ቀላል ሀገር አይደለች። ጣሂር የሆነች ቦታ ናት። እናንተ ናችሁ መስራት የምትችሉት። እናንተ ናችሁ ይህንን ታሪክ እቺ ከተማ ፈሳድ ሳይገባባት እንድትቀጥል ለማድረግ የምትችሉት እራሳችሁ ናችሁ። የሀገሪቷ ተወላጆች ናችሁ። ከዚያም ተባብራችሁ ምን ብላችሁ
ይሄን ብታቋቁም አንድ ፋብሪካ ወይም አንድ ህንፃ 3 ህንፃ 4 ህንፃ ብለን ቅድም ያየነው በመስጊዶች እዚህ ጋር የነበሩትን ጉድለት የነበረባቸው ምናምን ይቀጥላል። እኛ ሟቾች ነን። ስራው ይቀጥላል። የማይቋረጥ ስራ ተሰርቷል ማለት ነው። መዲና ስትገቡ في مسجد الرسول عليه الصلاة والسلام የሰይድና ዑስማን ወቅፍ የሚባል አለ ተቋቁመዋል። ያልተቋረጠ የሰይድና ዑስማን ያን ጊዜ ወቅፍ ያደረጉት የቴምር ውጤት አሁን ሄዶ ህንፃ አቋቁሞ ፋውቅ አቋቁሞ ብዙ የቲሞችን ይቀልባል ይሄዳል። የሰይድና ዑስማን ሀከዛ የሰይድና አብዱራህማን ብን ዐውፍ ወቅፍ አለ እንደዚህ። ስለዚህ አሁን የምናዋጣው ጊዜያዊ መዋጮ ነው የምለው እኔ። ግን ማሰብ ያለብን ወደፊት ማሰብ ያለብን አንድ ነገር እያንዳንዱ ከኪሱ ግማሽ ማውጥቶ የዘላለም የሆነ ነገር ቢያቋቁም የመጣ ዓመት አዋጣ አይባልም፣ የሚቀጥለው አዋጣ አይባልም። ስራው እንዳለ እየቀጠለ ይሄዳል እና ይሄን ለመስራት ዝግጁ ናችሁ ወይ ነው ጥያቄያችን። ኢንሻአላህ ሰለላሁ ዐለይሂ ረሱል እና መጨረሻ ሶስተኛው ነጥብ ቅድም ሲነገር የሰማሁት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ ኡስታዝ አዲልም የጠቆሙት ነገርና አስተዋቂም ያሰሙት ነገር የሚገርማችሁ አንድ የረሱል ሐዲስ ተናግሬ በዚህ አቆማለሁ። አላህ ሱብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም ሲልክ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን አንተን ስንልክህ ለዓለም እዝነት አድርገን ይላል። የሚገርመው ለኢንሱም ለጂኑም ለእንስሳውም ለሁሉም ረሕመት ነበሩ ረሱል ዓለይሂ ሰላቱ ወሰላም ለሁሉም። እና የሚገርመው አንድ ሰው መጣና አንድ ቀን አንድ ባላገር ይህ ባላገር ሰውዬ ያ ሙሐመድ አዕጢኒ ሚማ አጣከ አላህ አላቸው ለረሱል ዓለይሂ ሰላቱ ወሰላም ነው። የባላገር ሰው ነው፣ እንደ ልብ ነው የሚናገረው። የባላገር ሰው አላህ ከሰጠህ ነገር ስጠኝ አላቸው። አነሱና ሰጡት ነቢዩ ዓለይሂ ሰላቱ ወሰላም። ጥሩ አደረግኩልህ ስልህ ምንም ጥሩ አላደረክልኝም አሉት። ሰጥተውትም ምንም ጥሩ አላደረክልኝም። አሁን ሰሓቦች ተናደዱ። ረሱል ተነሱ ዓለይሂ ሰላቱ ወሰላም ወደ ቤት ሄዱ። ጠሩት፣ አመጡና ሰጡት። አሁንስ የአኸል ዓረብ አሉት፣ አሁንማ ጥሩ ነገር ሰርተህልናል፣ ጥሩ አድርገህልኛል፣ ጀዛከላህ አላቸው። አሁን የተናገርከው ንግግር ቅድም ሰሓቦች ጋር ትናገራለህ? አሁን እናገረዋለሁ። እሺና ይኸው ወንድማችሁ ጥሩ አድርጓል ብሏልና ልክ ነው አሉት። አዎ ጥሩ አድርጎልኛል ጀዛከላህ ኸይረን ሲላቸው ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም? የኔና የእናንተ ምሳሌ አሉ፣ የኔና የእናንተ ምሳሌ አንድ ባለ ግመሊቷ ሸሽታው ሄደችበት። ሊመልሳት ቢሞክር ከሱ ጋር የነበሩ ሰዎች ሊይዟት ቢሮጡ እምቢ አለችና ሄደች። የግመሉ ባለቤት ግመሏን ለእኔ ልቀቁልኝ፣ እኔ ነኝ ጠባዩን ማውቀው፣ እኔ መልሳታለሁ በሚልበት ሰዓት ቀስ ብሎ ሄዶ የሚያስፈልጋት ሲያሟላላት ቆመችለት። እላዩ ላይ እንትን ብሎ መጣ። ቅድም ይህን ሰው እኔም በሚቆጣ ሰዓት እናንተ በተናገራችሁት ቃል እርምጃ ወስጄ ቢሆን ኖሮ የጀሃነም ሆኖ ነበር አሉ። አሁን ግን በትዕግስት በረሕማ ወደ ነበረበት መለስኩት አሉ። ረሕማ ማለት ይሄ ነው ወንድሞቼ፣ ረሕመት ማለት ይሄ ነው። ስታስተምር፣ ስትናገር ሰውን የሚያስቆጣ ነገር፣ ሰውን እንትን የሚል ነገር ሳትናገር አንድ ቀን ነቢዩ ተናግረው ክፉ ነገር ያውቃል? ቁርአኑ ራሱ ያ አዩሃል ሙሽሪኩን ብሎ የተናገረበት ቦታ የለም። ያ አዩሃን ናስ ያ አዩሃን ናስ ያ አዩሃን ናስ አንድ ቦታ ኢነመል ሙሽሪኩን አለ። ወደ ሶስተኛው መደብ ወስዶ ያስቀመጠው ለምን?
ሰው ክብር አለው። ስታስተምሮም መቆጣት የለብም። ረጋ ባለ ቃል ነው የምትናገረው። ይሄንን ያስተማሩ ረሱል አለይሂ ሰላም እና መዲና ሄደን አንድ ቀን እቺን የመጨረሻ አደርጋታለሁ። ለነሱ ይጠቅማል፣ ለአስተማሪዎች ይጠቅማል። እና መዲና ላይ ያን ጊዜ ኡስታዝ ሸረፈዲን ከኛ ጋር ነበር። ያኔ በነበረበት ሰዓት ነው መዲና በነበረበት ሰዓት ነው። እና ጀውላ ወጣን። ጀውላ መዲና ላይ ከዚህ ከከሚሴ አካባቢ የሄዱ ኢትዮጵያኖች አሉ። እስቲ መዲና ላይ ምንድነው የሚሰሩት? መስጂድ ረሱል ምን ያህል ነው የሚያከብሩት? ምን ያህል ይገባሉ መስጊድ ውስጥ? እድለኞች ናቸው ወይስ ይሄን ብለን ትንሽ ጀውላ ኢትዮጵያኖችን ፈለግናቸው። ስንፈልጋቸው መኪና የሚያጥቡ ሰዎች አገኘን። አማርኛ ይናገራሉ። አናገርናቸው። ምንም ዳዕዋ መስማት አንፈልግም አሉ። አንፈልጋችሁም አሉ። አንዱ ይሄን ይለናል፣ ያ ይመጣና ይሄን ይለናል፣ ያ ይመጣና ይሄን ይለናል፣ ያ ይመጣና ይሄን ይለናል። እኛን ጎላችን ዞራል። ለካ ሰልችቷችኋል። ያን ወደ እኔ ይጠራችኋል፣ ያ ወደ እሱ ይጠራዋል። ያ ፓርቲ ያደረጉት ዲኑን ራሱ ያ ወደዚህ ግሩፕ፣ ያ ወደዛ ግሩፕ፣ ያ ወደዛ ግሩፕ ይጣራል። አሁን ደነገጥኩና ስም አልኩት። ሰውየውን አትቆጣ አልኩት። አርካን ኢስላም ታውቃለህ? አዎ። ስንት ነው አልኩት። 5። አርካን ኢማን ታውቃለህ? አዎ። ስንት ነው? 6። ይሄን ያዝና ተቀመጥ አልኩትና ትችልኩ። ዋናው መሰረቱ ነው። ሐዲስ ጅብሪል ነው። አርካን ኢስላም 5፣ አርካን ኢማን 6። እዚህ ጋር ነው የሚቆመው ነገሩ። ከዚህ ውጭ ያለው ትርፍ ነው። እና ይሄን ያህል መሰላቸት መጥቷል። የኺላፉ ብዛት ወጣቱ ጋር እየተሰላቸ ዲኑ እንዳይወጣ ያሰጋልና ይሄም ቅድም ወንድማችን የጠቆመው ያው እስክትታረቁ እመጣለሁ ያለው እውነቱ ነውና ኺላፍ ሸር ነውና ከኺላፍ የምንርቅ አላህ ያርገን፣ የምንስማማ አላህ ያርገን። እናንተም ይሄንን ዛሬ መተን እንዳየነው ምናልባት በሚቀጥለው እንደ አዝሃር ዩኒቨርሲቲ ዳይሬክት ላይ ተቋቁሞ ለኢትዮጵያኖች ለሌላም ይደርሳል የሚል ግምት ንያ አለን። ኢንሻአላህ ሁላችሁም ዘይታላችሁ በዚህ ኢንሻአላህ። ጀዛኩሙላህ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።